ሰላም አድማጭ ተመልካቾቻችን ከአክብሮት ጋር ወገናዊ ሰላምታችን በያላችሁበት ይድረሳችሁ። ይህ በዓለም አቀፍ የፋኖ አስተባባሪ ኮሚቴ እየተዘጋጀ የሚቀርበው የማይጠይቅ ትውልድ በሚል አብይ ርዕስ ስር በተከታታይ የምናቀርበው ዝግጅታችን ነው። የአማራ ሕዝብ ዘመን ያዘመናቸውና ጊዜ የሰጣቸው ገዢዎች ባለፉት 50 ዓመታት በትከሻው ላይ ተጭነው የሐሰት ትርክት ፈጥረው ያልሰራውን ሰርቷል ያላለውም ብሏል በሚል አገር አቅንቶና ድንበር ጠብቆ ኢትዮጵያን እንደ አንድ ነፃ ሀገር በልህቀት ያቆያትን ነገድ ባይተዋር በማድረግ ፍትህ ተነፍጎት በአገሩ መጻተኛ አድርገውት ቆይተዋል። ይህም የሆነው መጠየቅ የሚገባው ትውልድ ባለመጠየቁ በኢትዮጵያዊነት ተሸብበው ለማንነቱና ለህልውናው ሳይታገል በመቆየቱ ነው። ዛሬ ዕድሜ ለፋኖ የህልውናውን ትግል አርማ ከፍ አድርጎ በማውለብለብ ትግሉን ወደ አዲስ ምዕራፍ አሸጋግሮታል። ይህ ዝግጅታችንም የተዛባ ታሪክን በማቃናት አማራውን ለህልውናው የሚያደርገውን ትግል በመረጃና በማስረጃ የተደገፈ ዝግጅት ማቅረብ ነው። በዛሬ ዝግጅታችን የዘወትር ተባባሪያችን የሆኑትን አቶ ተክሌሻውንና ፕሮፌሰር ሀብታሙ ተገኝን ይዘን ቀርበናል። የመወያያ ርዕሳችን የባህል ጦርነትና የበቅሎ ፖለቲካ የሚል ነው። በዝግጅታችን መጨረሻ እንደተለመደው የማዳበሪያ ሀሳቦች ይኖሩናል። አብራችሁን ቆዩ። ፕሮፌሰር መስመሩ ያንተ ነው፣ መቀጠል ትችላለህ። አመሰግናለሁ ዶክተር ጋሻው። እንግዲህ ዛሬ እኔ ንግግሬን የማደርገው በጽሁፍ ነው። በጽሁፉን ነው የማነብላችሁ። ለዚህ ዝግጅት ዋና ገፊ ምክንያት የሆነን ሰሞኑን በአማራ ሴቶች ላይ የተፈጸመው ጥቃት ነው። የኦሮሞማ ነፍሰ ገዳዮች በብዙ መቶ የሚቆጠሩ ምናልባት በብዙ ሺዎች የሚቆጠሩ የአማራ ሴቶችን በአሰቃቂ ሁኔታ እንደሚገሏቸውና እንደሚደፍሯቸው ይታወቃል። እና በዚያ ምክንያት ሰሞኑን ዳብዛቸው የጠፋው የአማራ ሴት ተማሪዎች ጉዳይ መነጋገሪያ ሆኗል። ይሄ በጣም የሚያስገርም ነው ለኛ። ምክንያቱም እንደ አዲስ ነገር ነው የተገለጠለት ለሰው። ነገር ግን ይሄ ሰሞኑን በሰው መነጋገሪያ ያደረገው ላለፉት 450 ዓመት ሲፈጸም የኖረ አብሮን የኖረ የተለማመድ ነው ወንጀል ነው። የአማራውን ርስት ከረገጡ ጊዜ ጀምሮ ሲፈጽሙት የኖረውን ነው እና ያንን ለማስረዳት ያደረግነው ዝግጅት ነው። ይሄ ዝግጅት ከዚህም አልፎ በእኛ ግምት እስካሁንም ድረስ እንኳ ቢሆን የአማራው ህብረተሰብ በተለይ ፋኖ ይህንን የጭካኔ ግድያ የሚፈጽሙብን በምን ምክንያት እንደሆነ በቅጡ ተረድቶታል ብለን አናምንም። እነዚህን ሰዎች የሚፈጽሙትን የግድያ ወንጀል ለምን እንደሚፈጽሙት ግንዛቤ ይፈጥራል ብለን ነው ይህንን ዝግጅት ያደረግነው እና በርዕሱ ላይ እንደተጠቀሰው ባለፉት 450 ዓመት አሁን በዘመኑ ቋንቋ ኦሮሞማ የምንላቸው ኃይሎች ከአማራው ጋር ሲያደርጉት የነበረው ጦርነት እንዲሁ ጦርነት አይደለም። የወንድማማቾች ጦርነት አይደለም። በኢትዮጵያውያን መካከል የሚደረግ ጦርነት አይደለም። ይሄ የእርስ በርስም ጦርነት አይደለም። በዋናነት ጦርነቱ የባህል ጦርነት ነው። የርዕዮተ ዓለም ጦርነት ነው። የአጥፊና የጠፊ ጦርነት ነው። ሊያጠፉን የተነሱ ሰዎች ናቸው እነዚህ ሰዎች እና በዋናነት ይሄ ጦርነት የባህል ጦርነት፣ የርዕዮተ ዓለም ጦርነት፣ የማጥፋት ጦርነት እንደሆነ የአማራውን ሕዝብ ከምድረ ገጽ ለማጥፋት የተደረገ ዘመቻ እንደሆነ ባለፉት 450 ዓመት ሲፈጽሙት የነበረው ይህንን ለማስረዳት ነው። ስለዚህ የጻፍኩትን አነባለሁኝ። አልፎ አልፎ የቃል ማብራሪያ የሚያስፈልግ ጉዳይ ሲኖር አረፍ እያልኩ አብራራለሁ። ባለፈው 2 ዓመት ገደማ ፋኖ የመንፈስ ኩራት የሆነ ለረጅም ዘመን የሚዘከር ዘመናዊ መሳሪያ ከታጠቀ ዘረፈጅ ሰራዊት ጋር ታላቅ ታሪካዊ ገድል የተፈጸመበት ፍልሚያ አድርጓል።
በዚህ ጦርነት ከአንድ ሩብ ክፍለ ዘመን በላይ በአማራ ደም ሲታጠብ የኖረ የአማራን ዋይታ፣ አሰቃቂ የጅምላ ግድያ፣ ውርደትና መፈናቀል በደስታ ሲመለከት የነበረ የጠላት መፍለጫና መቁረጫ ሆኖ ያገለገለ ብአዴን በሚባል ስም የሚጠራ ባንዳ የአማራ ደመኞች ስብስብ አከርካሪው ተሰብሯል። ብአዴንና ብአዴናዊ የባንዳነትና የተንበርካኪነት አስተሳሰብ የተጠናወታቸው የአማራ ደመኞች ቅስማቸው ተሰብሯል። ሰማይ ተደፍቶባቸዋል። በቅርብ ጊዜም ከአማራ ሕዝብ ጀርባ ሙሉ በሙሉ ይወርዳሉ። ፋኖ የዘር ፍጅት አዋጅ አውጆ በአማራ ላይ ጦር ያዘመተውን የአጋንንት መንፈስ ያደረበት ጸረ አማራ የኦሮሙማ ስብስብም ከፍተኛ ፖለቲካዊና ወታደራዊ ኪሳራ አድርሶበታል። ጊዜውን ባናውቀውም ይህ ከአማራ ሕዝብ ጋር ጦርነት የገጠመው ባንዳ የአማራ ደመኞች ስብስብ ብአዴንና ዘር አጥፊ የክፋትና የጽልመት አጋንንታዊ የኦሮሙማ ኃይል ከነግሳንግሳቸው ግባተ መሬታቸው መፈጸሙ የማይቀር ነው። ፋኖ አዲስ የኢትዮጵያ የታሪክ ምዕራፍ በከበረ የደምና የሕይወት መስዋዕትነት ከፍቷል። ፋኖ ይህንን ታላቅ ገድል የፈጸመው በውስን ኃይል ያለበቂ ትጥቅና ስንቅ ነው። ፋኖ የአማራን ሕይወት በጅምላ እየቀጠፈ ያለውን ዘረፈጅ የጠላት ጦር ሙሉ በሙሉ በመደምሰስ እያደረሰ ያለውን ውድመትና የዘር ፍጅት የማስቆም ግዴታ አለበት። ጠንካራ ጎን እንዳለው ሁሉ ፋኖ ድክመቶችም አሉት። አንዱ ድክመት ፋኖ የሚዋጋው ጠላት የሚመራበትን ባህል፣ እሴት፣ ርዕዮተ ዓለምና የፖለቲካ ግብ በሚገባ አለማወቅ ነው። አማራ ራሳቸውን ከጥቃት መከላከል የማይችሉትን ሕፃናትን፣ ነፍሰ ጡር ሴቶችን፣ አሮጊቶችንና አዛውንቶችን ሲያይ ሆዱ ይንቦጫቦጫል፣ ልቡ ይንሰፈሰፋል። በአማራ ባህል ሰላማዊ ዜጎችን በተለይም ሴቶችን፣ ሕፃናትንና አዛውንቶችን መግደል ፍጹም ይቅር የማይባል ኃጢአት፣ ወንጀልና ነውር ነው። ፋኖ የሚታገለው ግን ጾታና ዕድሜ ሳይለይ የታጠቀና ያልታጠቀ ሳይመርጥ በጅምላ ከሚገድል፣ አማራን ያለ ምክንያት በጭካኔ በመግደል በግድያው ከሚደሰት፣ አማራን መግደልን እንደ ተራ የተፈጥሮ ሁነት ከሚያይ የጽልመትና የክፋት አጋንንታዊ ኃይል ጋር ነው። የአማራን ርስት ከረገጡ ከ450 ዓመት በፊት ጀምሮ የኦሮሞ ታጣቂዎች በአማራ ተወላጆች በተለይም በሴቶችና ሕፃናት ላይ የፈጸሙትና አሁንም እየፈጸሙት ያለው አእምሮ የሚያውክና የሚሰቀጥጥ የዘር ጥቃት አጋንንታዊ ክፉ ልማዳቸውን በግልጽ ያሳያል። የሴትነት ክብራቸው ተዋርዶ ገላቸው በስለት ተተልትሎ መሳለቂያ ሆነው የተገደሉት የአማራ ተማሪዎችን ገዳዮቻቸው በተንቀሳቃሽ ምስል የቀረጹትን አይተናል። በሆድሽ እያደገ ያለው ጽንስ ነፍጠኛ አማራ ስለሆነ መወለድ የለበትም ተብላ የ9 ወር ነፍሰ ጡር የአማራ እናት በባሏና በሕፃናት ልጆቿ ፊት መገደሏን በባሏ አንደበትና የሲቃ ድምፅ ሲነገር ሰምተናል፣ አይተናል። የ1 ወር አራስ እናት ከተኛችበት አልጋ ተጎትታ በድንጋይ ተወግራ መገደሏን ሁላችንም ሰምተናል። አጣዬ ከተማ በ4 ዓመት ውስጥ 7 ጊዜ ሲቃጠል ታዝበናል። በሻሸመኔ ከተማ የአማራ ተወላጆች ቤት እየተመረጠ ሲዘረፍ፣ በብዙ ድካም የተገነቡት መኖሪያ ቤቶች፣ ሱቆች፣ የትምህርትና የሃይማኖት ተቋማት በእሳት ጋይተው ወደ አመድነት ሲቀየሩ አይተናል። ወያኔዎች በአማራ ሕዝብ ላይ የምናወራርደው ሂሳብ አለን ብለው በከፈቱት የእብሪት ጦርነት ጊዜ ብዙ የአማራ ሴቶች በቤተሰባቸው በባሎቻቸው ፊት መደፈራቸውን፣ በንጽህና በምንኩስና የምትኖር መቃብሯ የተማሰ ልጧ የተራሰ የ80 ዓመት አሮጊት በአማራ ደመኞች መደፈሯን እንዲሁ ሰምተናል። የገጠመን ጠላት የነፍሰ ጡር እናት ሆድ ቀዶ የሚጨፍር ምንም አይነት የሞራል ልጓም የሌለው ከአውሬዎች የከፋ ባህሪ ያለው አጋንንታዊ አረመኔ ጠላት ነው። ይህ የጽልመት አጋንንታዊ ኃይል በአማራ ላይ የዘር ጥቃት የሚፈጽመው በመንግስት ድርጅታዊ አቅም ታግዞ ነው። በመንበረ መንግስቱ ላይ የተቀመጠው አጋንንታዊ የኦሮሙማ ኃይል የአገር መከላከያ ጭምብል አልብሶ አማራን እንዲያጠፋ ያዘመተው የኦሮሞ የጎሳ ሚሊሻ በአማራ ጥላቻ ያበደ የታጠቀና ያልታጠቀ አማራን ሳይመርጥ የሚገድል አረመኔ ገዳይ ነው። ከ1 ዓመት ባነሰ ጊዜ በመራዊና በብራቃት አነስተኛ ከተሞች የተፈጸመው ጅምላ ፍጅት ለዚህ ጥሩ ማሳያ ናቸው። ጸረ አማራ የኦነጋዊው ኃይል በአማራ ህልውና የጋረጠው አደጋ በቀላሉ የሚታይ አይደለም። አባ ባህሪ የዛሬ 423 ዓመት ስለ ኦሮሞ ወረራና ሰለባ
በጻፉት ዘመናዊ ሽሬ መጽሐፋቸው እንደነገሩን ቀዳሚዎቹ አያቶቻችን የገጠማቸውን ጠላት ማንነት ባለማወቃቸው ቁጥራቸው እጅግ አነስተኛ በሆኑ በባዕድ ወራሪዎች ለሽንፈት ተዳርገዋል። በዚህ ምክንያት አማራ ከሰፋፊ ርስቱ ተነቅሏል። ለ450 ዓመት ያለማቋረጥ አንብቷል፣ ደሙ ፈሷል፣ ተዘርፏል። ማህበረሰባዊ ጤናውን፣ ሰላሙንና ደስታውን አጥቷል። የዘር ጥቃቱ አሁንም ተባብሶ እንደቀጠለ ነው። ፋኖ የሚዋጋው ይህን 450 ዓመት አብሮን የኖረን መከራ፣ የዘር ጥቃት፣ ውርደት፣ ከርስት መፈናቀልን በዘላቂው ለማስወገድ ነው። ስለዚህ ቀዳሚዎቹ የአማራ መሪዎች የፈጸሙት ስህተት እንዳይደገም ፋኖ መጠንቀቅ አለበት። ፋኖ ጦርነቱን ሊያሸንፍ የሚችለው የገጠመውን ጠላት ምንነት፣ ዓላማና ታሪክ በልክ የተረዳና የጨከነ ከሆነ ብቻ ነው። በጸረ አማራ ኦሮሙማ ኃይልና በአማራ ሕዝብ መካከል የሚደረገው ጦርነት የእርስ በርስ ጦርነት አይደለም። ይህ የወንድማማቾች ጦርነትም አይደለም። ይህ የፖለቲካ ቅራኔ የፈጠረው በኢትዮጵያውያን መካከል የሚደረግ ጦርነትም አይደለም። እየተካሄደ ያለው ፍጹም የማይታረቅ ርዕይ ባላቸው ዘይትና ውሃ በሆኑ አይን ላይን ለመተያየትና በአንድ ሀገር አብረው በሰላም ለመኖር በማይችሉ ጠላቶች መካከል የሚደረግ የባህልና የርዕዮተ ዓለም ጦርነት ነው። ይህ ጦርነት ፍጹም ተቃራኒ እሴትና ባህል ባላቸው ወገኖች መካከል የሚካሄድ የባህልና የርዕዮተ ዓለም ጦርነት ነው። ይህ ጦርነት በነባሩ ኢትዮጵያዊ የአማራ ሕዝብና ኢትዮጵያዊነትን ባልተዋሃዳቸውና ኢትዮጵያን በሚጠየፉ ኢትዮጵያን ባልተቀበሉ የኢትዮጵያም የአማራም ጠላት በሆኑ ባዕዳን መካከል የሚደረግ የባህልና የርዕዮተ ዓለም ጦርነት ነው። ይህ አማራነትንና ዋናውን የኢትዮጵያን ባህል እሴትና የታሪክ መዘክር ለማጥፋት ቆርጦ በተነሳ ሰይጣናዊ የባዕድ ኃይልና የአማራንና የኢትዮጵያን ሕልውና ቅርስ እሴትና የታሪክ መዘክር ለመጠበቅና ለማረጋገጥ ሰማዕትነት በሚከፍል ነባር ኢትዮጵያዊ ቅዱስ ኃይል መካከል የሚደረግ የሞት ሽረት የባህልና የርዕዮተ ዓለም ጦርነት ነው። የኦሮሞ ጎሳዎች የወንጀል ወረራ ፈጽመው በአማራ የግል አጽመ ርስት በሕገወጥ መልኩ ሲሰፍሩ ያገኙት የራሱ ባህል፣ እሴት፣ ወግ፣ ሃይማኖት፣ ስርዓተ መንግስት ያለው በዓለም መድረክ የታወቀ ኢትዮጵያ የሚባል አገርና ማንነት ነው። ምንም እንኳ የአማራን የግል አጽመ ርስት ከረገጡ ጀምሮ 450 ዓመት ቢቆጠርም የኦሮሞ መሪዎች እስካሁንም ለኢትዮጵያ ባዕድ ሆነው ከነባሩ የአማራ ሕዝብ ጋር ሰላማዊ መስተጋብር ሳይፈጥሩ ሆድና ጀርባ ዓይንና አፈር ሆነው በራሱ በአማራ የግል ቤትና ንብረት አብሮ መኖር ተስኗቸው አማራን እየገደሉና እያስገደሉ ተቀምጠዋል። ለዋናው የኢትዮጵያ ባህልና ወግ ባዕድና ጸር የመሆናቸውን እውነት የኦሮሙማ መሪዎች አንድም ቀን ደብቀውት አያውቁም። ለአብነት የኦነግ መስራችና መሪ ሆኖ ያገለገለው ሌንጮ ለታ በቅርብ ጊዜ በማህበራዊ መገናኛ በሰፊው የተሰራጨውን ስለ ኢትዮጵያዊነት፣ ስለ አማራ የሰነዘረውን አስተያየት መጥቀስ ይቻላል። ሌንጮ ለታ የኦሮሞ ባህል፣ ታሪክ፣ እሴት፣ ማንነት፣ ወግና ስለ ልቦና ከዋናው የኢትዮጵያ ታሪክና ባህል ፈጽሞ የተለየ እንደሆነ የኦሮሞን ሕዝብ ጥያቄ የሚመጥን እንቅስቃሴ ተደርጎ አያውቅም በሚል ርዕስ አዲስ ማለዳ ከሚባል መገናኛ ጋር ከ4 ወር በፊት በሰጠው ቃለ መጠይቅ ነግሮናል። ሌንጮ እንደ ሌሎቹ የኦነግ መሪዎች ሁሉ ኦሮሞን ልዩ የሚያደርገውን ወግ ልማዱን፣ እሴቱንና ባህሉን በዋናው የኢትዮጵያ ባህል ታሪክና እሴት በኢትዮጵያዊነት ውስጥ ፈልጎ ማጣቱን አረጋግጧል። በዚህ ሁሉ ምክንያት ነው እነ ሌንጮ ኦሮሞ ኢትዮጵያዊ ሕዝብ አይደለም የሚሉን። በመቀጠልም ሌንጮ ለታ በጠራራ ፀሐይ የአማራ አንጡራ ሀብት እንዲዘረፍ ያደረገውን የ1967 ዓ.ም የመሬት ለአራሹ አዋጅን የኦሮሞ ሕዝብ የትግል ውጤት ነው ይላል። ሌንጮ አማራን አገር አልባ ያደረገውን፣ የኢትዮጵያን የተፈጥሮ ቅርስ ያወደመውን፣ እድገቷን ያስተጓጎለውን፣ በምጽዋት እንድትኖር ያደረገውን የመሬት ይዞታ አዋጅ የኦሮሞ ጥያቄ የመለሰ ሲል በኩራትና በደስታ ገልጾታል። እዚህ ላይ አዋጁን ያወጣው የኢትዮጵያ ጭምብል ያጠለቀው ደርግ በመባል የሚታወቀው የኦሮሞ መንግስት መሆኑን ያስተውሏል። ሌንጮ ሌላ መልስ የሚያሻው
ያልተፈታ የኦሮሞ ጥያቄ አለ ይለናል። ወደፊት መራር ትግል አድርገው ሊያሳኩት የሚፈልጉት ዓላማ የኢትዮጵያን ዋናውን ባህል፣ የታሪክ መዘክር፣ እሴትና ነባር ተቋማት ማጥፋትና ኢትዮጵያን በኦሮሞ አምሳል እንደገና መቅረጽና ማደራጀት ነው። ሌንጮ ኢትዮጵያዊነት እንዲሰማቸው አማራነትና ከአማራነት ጋር የተቆራኙትን በታሪክ የጸናውን የኢትዮጵያን ባንዲራ፣ ስነ ጽሑፍ፣ ፊደል፣ የታሪክ መዘክሮች፣ እሴቶች፣ ቅርሶች፣ ተቋሞች ዝቅ ማድረግ ወይንም ጨርሶ ማጥፋትና የአማራነት ተቃራኒ ነው ያሉትን ባህል ደግሞ ከፍ ለማድረግ ትግል ሊደረግ እንደሚገባ በአጽንኦት ተናግሯል። ከ1966 ጀምሮ በተግባር ያየነውም ይህንኑ ነው። ከባንዲራው ከሸማውና በቅርብ ጊዜ ደግሞ ከጥንት የተወረሰ የሕፃናት ባህላዊ ዜማና ጨዋታ አማራነት ነው የተባለውም የዶሮ ባልትና መጥፋት አለበት ተብሏል። የኦሮሙማ ቡድን በአማራነት በኢትዮጵያ የታሪክ መዘክሮች ከጥንት ዘመን በተወረሱ ሃይማኖታዊ አገራዊ ተቋማት ላይና የእነዚህ ባለቤት ነው ባሉት በአማራ ሕዝብ ላይ በተለይም ደግሞ በሴቶችና ሕፃናት ላይ የሚፈጽመው የጭካኔ ግድያ ምንጭ ይህ ነው። እድል ከተሰጣቸው ጸረ አማራ የኦሮሙማ የጥላቻ ርዕዮተ ዓለምና የፖለቲካ አራማጆች በደርግና በወያኔ ተረስቶ ያልተፈጸመ ቀረ የሚሉትን የቀረና የተረሳ ነገር ባይኖርም ቅሉ አማራነትንና ከኢትዮጵያዊነት ጋር የተቆራኘውን የአማራ እሴት፣ የታሪክ መዘክር ከጥንት የተወረሰ ማንኛውንም ተቋም ከማውደም እንደማይመለሱ የሌንጮ ለታ ቃለመጠይቅ አመላካች ነው። በቃለመጠይቅ ብቻ የተወሰነ አይደለም። ይህንን ሁላችንም እንደምናውቀው በኢትዮጵያ ቤተክርስቲያን ላይ ያደረጉትን ዘመቻ አይተናል። በ1966 እና 67 ዘውዱ የአማራ ተቋም ነው ተብሎ አገር ሰርቶ ቤት ሰርቶ የሰጠን ለረጅም ዘመን ኢትዮጵያን ከጠላት ወረራ ሲከላከል የኖረው የዘውዱ ተቋም እንደፈረሰ ሁላችንም የምናውቀው ነው። የኢትዮጵያ ቤተክርስቲያንም እንዲሁ የአማራ ተቋም ናት ተብላ በነገድ ተሸንሽና በጣረሞት ላይ እንዳለችም ሁላችንም የምናውቀው ነው። ፊደሉ፣ ስነ ጽሑፉ፣ ነገስታቱ፣ ባልትናው፣ ሸማው፣ ባህሉ፣ ቋንቋው ሁሉም የአማራ ስለሆነ አንቀበለውም እንደሚሉ ሁላችንም የምናውቀው ነው። ከአማራ የሚፈልጉት ንብረቱንና ርስቱን ብቻ ነው ሁላችንም እንደምናውቀው። ኦነግ የተባለው ተገንጣይ ጸረ አማራ ድርጅት ዋና ዓላማው በመሪዎቹ መስፈርት ለኢትዮጵያ ባዕድ ነው የሚሉት የኦሮሞ ሕዝብ ባህል የገነንበት ሉዓላዊ ሀገር መመስረት እንደሆነ ፀሐይ የሞቀው ሀቅ ነው። ኦሮሚያ የሚሉት የህልም ሀገር የሚመሰረተው ደግሞ በግራኝ ዘመን ጥለውት መጡት ሀገራቸው ሳይሆን ከቅድመ መንግስት ጀምሮ የግል ንብረቱ ሆኖ ለብዙ ሺህ ዓመታት በኖረበት በአማራ አጽመ ርስት ላይ ነው። እንወርሰዋለን የሚሉት በአማራ ሕዝብ ታሪክ፣ ባህል፣ ማንነት ልዩ ስፍራ ያላቸውን የአማራ ሕዝብ ስነ ልቦና፣ የአማራ ሕዝብ ነፍስ ከአፈሩ ጋር እጅግ የተቆራኘውን ቀዳሚዎቹ የአማራ አባቶች አጽማቸው ያረፈባቸውን በሰማያዊት ኢየሩሳሌምና በተመሳሳይ ቅዱስ ስፍራዎች የመሰሏቸውን ሸዋን፣ ቢዛሞን፣ ዳሞትን፣ ደዋሮን፣ ፈጠጋርን፣ ወጂን፣ በጥራ ሞራንና ባሊን ጭምር ነው። ይህ ሁሉ ለአማራ ሕዝብ ያላቸውን ከፍተኛ ንቀት ከማሳየቱን በተጨማሪ ለአማራነትና ከአማራነት ለማይለየው ለኢትዮጵያዊነት ያላቸው ስር የሰደደ ጥላቻ ምክንያቱ ምን እንደሆነ በግልጽ ያስረዳል። ጤነኛ አእምሮ ያለው አንድ ታዛቢ ይህንን ድፍረት ተመልክቶ ኦሮሙማዎች በዚህ ደረጃ አማራን የናቁትና የማይረሳ ወንጀል የፈጸሙበት ምንና ማንን ተማምነው ነው ብሎ መጠየቁ የማይቀር ነው። ዓለምን ሊያጠፋ የሚችል የቴርሞኒኩሌር ጠመንጃ በድብቅ ያስታጠቃቸው አለ ወይ ብሎ ቢገምትም አይፈረድበትም። ኦነጋውያን ለአማራ ያላቸው ንቀትና ስር የሰደደ ጥላቻ ለሌላ ነገድ የላቸውም። በአማራ ላይ የፈጸሙትንም አብሮ የማያኗኑርና ፈጽሞ የማይረሳ ዘግናኝ የዘር ጭፍጨፋ በሌላ ነገድ ላይ አልፈጸሙም። በአማራ የግል አጽመ ርስት ላይ እንደ ዋርካ ሰፍተው እየኖሩ ይህንን ሁሉ ወንጀል መፈጸማቸው ንቀታቸውንና ወደ አምልኮ ስርዓት፣ ወደ ሃይማኖት ከፍ ያደረጉትን ስር የሰደደ ጥላቻቸውን የበለጠ ያጎለዋል። ከአማራ በስተቀር እንዲህ ያለ ወንጀልና ግፍ የሚችል በዓለም ተፈልጎ አይገኝም። የኦሮሙማ አፍራሽ የጥላቻ
ፖለቲካ ገዢ አስተሳሰብ ሆኖ እስከቀጠለ ድረስ እንደ ከዚህ በፊቱ ኦሮሞ በአማራ ህዝብ የግል አጽመ ርስት የመኖር እድል የለውም የምንለው ለዚህ ነው። ከሰው በታች አድርገው አዋርደው ሊገዙን የመጡትን የፍጥረት ደረጃችን ከሌላው ዓለም ህዝብ ይበልጣል፣ ስልጣኔያችንም ተወዳዳሪ አይገኝለትም የሚሉትን የአውሮፓ ነጭ ቅኝ ገዢዎች በእሳት ጅራፍ ገርፎ በጥይት አረር ቆልቶ ነፃነቱን ያስከበረው የአማራ ህዝብ የግል አጽመ ርስቱን የነፍሰ ጡር ሴት ሆድ ቀደው ለሚፎክሩ አጋንንታዊ አረመኔ ኃይል አስረክቦ ይንበረከካል ብሎ ማሰብ ዘበት ነው። ይህ ፈጽሞ የማይሆን ነው። የሚከፈለውን መስዋዕትነት ከፍሎ የሞት ሽረት ትግል አድርጎ አማራ ከወደቀበት እንደሚነሳ ርስቱን እንደሚያስከብር እሙን ነው። ከላይ የተዘረዘረውን ችግር ብናድበሰብሰው ውጤቱ የመከነች ኢትዮጵያን መፍጠር ነው። ትልቅ ሐሳብ ዘላለማዊ ነው። በትልቅ ሐሳብ የሚመራ ፖለቲካ ደግሞ ትልቅና ገናና ሀገር ይፈጥራል። በተቃራኒው ደግሞ በክፋት፣ በጥራዝ ነጠቅ ትንሽ ዕውቀት፣ በአፍራሽ አስተሳሰብና በሐሰት ትርክት የሚመራ ፖለቲካ ዋይታና ሰቆቃ የበዛበት የመከነ አገር ይፈጥራል። ከፍ ሲልም አገር ያፈርሳል። እንዲህ አይነቱን አፍራሽ በውሸት ላይ የተመሰረተ ጸረ አማራና ጸረ ኢትዮጵያ የኦሮሙማ አጋንንታዊ ፖለቲካና ርዕዮተ ዓለም ነው በበቅሎ ፖለቲካ የመሰል ነው። ጸረ አማራ የኦሮሙማ የክፋትና የጽልመት ኃይል አማራውን የሚገለውና የሚያፈናቅለው አማራ በችግር በወረራ ወይም በስደት ከሄደበት ሀገር ሳይሆን የኢትዮጵያ መንግስት ከመመስረቱና በአማራው አጽመ ርስት ከመጽናቱ በፊት ጀምሮ ለብዙ ሺህ ዓመታት ከኖረበት ርስቱ ነው። እውነተኛውን ታሪክ ለማያውቅ ሰው ኦነጋውያን በአማራ ስለመወረራቸውና ስለመጨቆናቸው የፈጠሩትን ነጭ ውሸት ሲሰማና ሲያነብ የአማራ ህዝብ በግራኝ አህመድ የሽብር ወረራ ጊዜ ጥለውት ወደ መጡት አገራቸው ሂዶ በደል ያደረሰባቸውና የወረራቸው ሊመስለው ይችላል። ምኒልክ ወረረው የሚሉት አማርኛ የተፈጠረበትን በ16ኛው መቶ ክፍለ ዘመን ኦሮሞ ፍጹም የማይረሳ ወንጀል ፈጽሞ አማራን ገሎ የሚያፈናቅለውን አፈናቅሎ የቀረውን አቀላቅሎ እንደ ዋርካ ሰፍቶ የሚኖርበትን የአማራ የግል አጽመ ርስት መሬት ነው። ጸረ አማራ ኦሮሙማና ኢትዮጵያዊነት የማይዋሃዱ ፍጹም ተቃራኒ አጥፊና ጠፊ ማንነቶች ናቸው። አይን ላይን መታየት የማይችሉ የማይታረቅ ቅራኔ ፍጹም ተቃራኒ ርዕይ ያላቸው ኦሮሞና አማራ የሚኖሩባት ኢትዮጵያ በበቅሎ ትመሰላለች። በቅሎ መክኖ ነው የሚወለድ፣ ትውልድ አይተካም። ምክንያቱም ፈረስና አህያ የተለያዩ ዘሮች ናቸው። የአማራ ደመኞች የሚኖሩባት ኢትዮጵያም እንዲሁ ናት። በኢትዮጵያዊነትና በጸረ አማራ ኦሮሙማ ርዕዮተ ዓለም መካከል ያለው ልዩነት በፈረስና በአህያ መካከል ካለውም ልዩነት ይሰፋል። ጸረ አማራ ኦሮሙማንና ኢትዮጵያዊነትን አዳብለን በማኖር የፈጠርነው የመከነ እጅግ ኋላ የቀረ የተፈጥሮ ቅርሱ ወድሞ የተራቆተ ያጣ የነጣ የታመመ የአጋንንት መንፈስ የተጠናወታቸው ነፍሰ ገዳይ የሰው አውሬዎች የሚፈነጩበት ሕግና ስርዓት አልባ በስነ ምግባር የዘቀጠ የማይሻሻል ወደ ኋላ የሚጓዝ የሰቆቃ ፍጹም የረከሰ የኃጢአት ሀገር ነው። እንኳን ባለን ላይ አዲስ ሀብት ልንጨምር አዲስ ተቋም ልንገነባ ቀርቶ ያለንንም ይዘን መቀጠል አልቻልንም። አማራ ደመኛችን ነው፣ አማራነት መጥፋት አለበት የሚሉት ጸረ አማራ ኦሮሙማዎችና ደጋፊዎቻቸው የኢትዮጵያ ማህበረሰብ ጥንቅር አካል እስከሆኑ ድረስ የኢትዮጵያ እድል ፈንታ የተቆረጠ ነው። አማራነትን ለማጥፋት የተፈጠረው አጋንንታዊ ጸረ አማራ የኦሮሙማ አፍራሽ ፖለቲካና ርዕዮተ ዓለም እስካልተወገደ ድረስ የኢትዮጵያ ጣፈንታ የማትታደስ የቆሸሸች በስነ ምግባር የዘቀጠች የረከሰች የማትለወጥ የቁልቁለት ጎዳና የምትጓዝ እንደሆነች መቀጠል ነው። ከ16ኛው ምዕት ዓመት በኋላ በሁሉም ዘርፍ ኢትዮጵያ እዚህ ግባ የሚባል አዲስ የፈጠረችው ባላት ላይ የጨመረችው ነገር የለም። እንኳን በነበረን ላይ ለመጨመር አገራችንን ለማላቅ ቀርቶ በቀዳሚዎቹ ሰለሞናውያን ነገስታት ዘመን ወደ ደረስንበት የእድገት ደረጃ እንኳ ለመድረስ አልቻልንም ወይንም ለመመለስ አልቻልንም። እስካሁንም የቆየነው በቀዳሚዎቹ ሰለሞናውያን ነገስታትና ከዚያ በፊት በፈጠርነው የባህልና የስልጣኔ ጥሪት ነው።
ሁላችንም በምናውቀው ጥሪታችንን አሟጠን የኦሮሞ የኢትዮጵያ ማህበረሰብ ጥንቅር አካል ከመሆኑ በፊት የፈጠርነውን የታሪክ የባህል ጥሪቱን በልተን ጨርሰን ልንሞት ደርሰናል። ምክንያቱም ከዚያ በኋላ ዘላቂ የሚያደርገንን ጥሪቶች፣ ተቋሞች ሁሉ ስናወድም፣ ስናመነምን፣ ስናጠፋ ነው የኖርነው። እያንዳንዱ የአማራ ታጋይ ለ450 ዓመት ሙሉ ሲያደማን የኖረው ኃይል ባህሉን፣ ታሪኩንና ዓላማውን ጠንቅቆ ማወቅ ይጠበቅበታል። አማራ ደመኛችን ነው የሚሉት ጸረ አማራ ቡድኖች ዓላማቸው ምንድን ነው? ከየት የመጡ ናቸው? ምን አድርገው የአማራ የግል አጽመ ርስት፣ የግል ንብረት፣ የግል ቤትና የግል አገር ሰፈሩ? መቼ ሰፈሩ? እነዚህን ጥያቄዎች በሚገባ መመለስ ካልቻለ ፋኖ የገጠመውን ጠላት ለማሸነፍና የአማራን ችግር በዘላቂው ለመፍታት የሚያደርገውን ትግል ከባድ ያደርገዋል። እያንዳንዱ የፋኖ አባል እንደ ጸሎተ ሃይማኖት ወይም እንደ አቡነ ዘበሰማያት እንደ 5ቱ የእስልምና አምዶች የጸረ አማራዎችን ማንነት በሚገባ አውቆ በልቡ አትሞ ሲጠየቅ በቃሉ ማነብነብ መቻል አለበት። የጸረ አማራዎች ዓላማ፣ ታሪክና ርዕዮተ ዓለም ከእያንዳንዱ ፋኖ አይነ ህሊና ለአይን ቅጽበትም ቢሆን ሊሰወር አይገባም። ባለፉት 80 ዓመት እያየነውና እየሰማነው የኖርነው በአማራ ላይ የሚፈጸመው ሰቅጣጭ አረመኔያዊ የጭካኔ ግድያ፣ በኢትዮጵያ የነገሰው ስርዓት አልበኝነት ረጅም የታሪክ መሰረት ያለው ችግር ነው። አባ ባህሪ ሐውልት የሆነውን መጽሐፋቸውን ሲጀምሩ እንዲህ ይላሉ። የነገዱን ቁጥር፣ ሰውን ለመግደል የትጋቱን ነገር፣ የጠባዩን እንስሳነት ለማወቅ አሁን ኦሮሞ የምንለውን ዜና ልጽፍ ጀመርኩ ይሉናል። በወረራውና በሰለባው ዘመን የኦሮሞ ጎሳዎች በነባሩ የአማራ ህዝብ ላይ የፈጸሙትን የጭካኔ ግድያና ዘረፋ አባ ባህሪ ኢየሱሳውያን የተባሉ የአውሮፓ ሚስዮናውያንና የአጼ ሱስንዮስ እና የቀዳማዊው አጼ ኢያሱ ታሪከ ነገሥት ጸሐፊዎች በሰፊው ዘግበውታል። በተደራጀ መልኩ ገዳ የሚባለውን የኦሮሞ ባህልና ደንብ ያጠናውና የዓለም የማይዳሰስ ቅርስ፣ የሰው ልጅ የማይዳሰስ ቅርስ ተብሎ በዩኔስኮ እንዲመዘገብ ያደረገው ደግሞ ኤርትራዊው ፕሮፌሰር አስሜሮም ለገሰ ነው። ከላይ የጠቀስናቸው ጸሐፊዎች በጻፏቸው የታሪክ ሰነዶች ላይ በቀረበው መረጃ መሰረት ሉባ የተባሉት ጸረ አማራ ዘራፊና ወራሪ የኦሮሞ መሪዎች ለስልጣን የሚያበቃቸው ዋናው መስፈርትና ተግባር ያለምንም ምክንያት ጦርነት በመክፈት የአማራን ደም ማፍሰስና ንብረቱን መዝረፍ፣ መሬቱን መውረስ ነው። የገዳ ባህል ግድያን የስልጣን መስፈርት በማድረግ የግድያና የዘረፋ ወንጀል እንዲስፋፋ እንደ ተራ ነገር እንዲታይ አድርጓል። ገዳ ሰዎች ግድያን፣ ደም ማፍሰስን እንዲለማመዱና በቀላሉ እንዲያዩት የሚያደርጉ ሌሎች ብዙ ኋላ ቀር ልማዶች ያቀፈ ደንብ ነው። ለምሳሌ አንድ ወንድ ሉባ ሳይገረዝ ልጆች ቢወልድ ልጆቹ ሜዳ ላይ ተጥለው እንዲሞቱ የገዳ ባህል ይፈቅዳል ወይም ያስገድዳል። ስለዚህ ጉዳይ አባ ባህሪና የሱስንዮስ ታሪከ ነገሥት ጸሐፊዎች የሚከተለውን ይነግሩናል። የሱስንዮስ ታሪከ ነገሥት ጸሐፊዎች እንዲህ ይላሉ። ዳግመኛም መላው ኦሮሞ በ5 ነገድ ወይም መደብ የተከፈሉ ናቸው። በየ8 ዓመት በየተራቸው ይሾማሉ። ተራቸው ደርሶ የተሾሙት ሉባ ይባላሉ። ሉብነት የተባለው ሹመት እስኪደርሳቸው አባለ ዘራቸውን አይገረዙም። ወንድ ወይም ሴት ልጅ ከወለዱም እንደ ውሻ ቡችሎች ወደ ውጭ ይጥሏቸዋል እንጂ እንደ ወላጅ ስርዓት አያሳድጓቸውም ይለናል። ይህ እንግዲህ የሱስንዮስ ታሪከ ነገሥት ላይ የቀረበው ነው። አባ ባህሪ በተራቸው እንዲህ ይላሉ። ያነሳናቸው 5ቱ ሉባዎች 40 ዓመት ገዙ። ልጆቻቸው አልተገረዙም ነበር። ወሸላዎች በቅንፍ አባቶች ወንዶችንም ሴቶችንም ልጆች ይጥሉ ነበር። ያልተገረዙት ማለታቸው ነው። ምክንያቱም ሕጋቸው እንደዚህ ነው። አባቶች ሲገዘሩ ወንዶች ልጆችን ያሳድጋሉ። ሴቶችን ልጆች ግን ከተገዘሩም በኋላ 2 እና 3 ዓመት እስኪሆናቸው ድረስ የሚወልዷቸውን ይጥሏቸዋል ይላሉ አባ ባህሪ። ወንድ ልጅ የሚገረዘው በ40 ዓመቱ ነው። ከግዝረት በፊት የተወለዱት ሕፃናት ልጆች ሴቶችንም ወንዶችንም ሜዳ ላይ በመጣል እንዲሞቱ ይደረጋል። ይህ ኦሮሞዎች ለሰው ሕይወት ዝቅተኛ ዋጋ እንዲሰጡ የሚያደርግ ክፉ ወግና ባህል ነበር።
የኦሮሞ የጋብቻ ባህል ግድያን የሚያወድስና የሚሸልም በከንቱ ደም ማፍሰስን የሚጠይቅ እንደነበረ ብዙ ጥናቶች ያሳያሉ። ሰው መግደል እና ትልቅ አውሬ መግደል የጀግንነት ምልክት ተደርጎ ይቆጠር ነበር። ሰው ወይም ትልቅ አውሬ የገደሉት መግደላቸው የሚታወቅላቸው በፀጉራቸው ነው ወይም በፀጉራቸው ስታይል። ገዳይ በመሃል አናቱ ያለውን ፀጉሩን ብቻ ትቶ ሌላውን በሙሉ ይላጨዋል። ያልገደለ ከሆነ ግን ፀጉሩን መላጨት አይፈቀድለትም ነበር። ከባህሬና ከሱስንዮስ ታሪከ ነገሥት ስለዚህ ጉዳይ እንጥቀስ። ባህሬ እንዲህ ይላሉ። ምክንያቱም ኦሮሞዎች በአንድ ዘመን ሲገዘሩ በክፍለ 4 መጀመሪያ ላይ እንዳልነው ለራሳቸውም ስም ያወጣሉ። እነሱም የፊተኞቹ ሉባዎች ያልወጉትን አንድ ሀገር ይወጋሉ። ሰውና ትላልቅ አውሬ ሲገድሉ ሞላ ራሳቸውን ይላጩና በጭንቅላታቸው መሃል ላይ ቁንጮ ያስተርፋሉ። ያልገደለ በቅማል እየተሰቃየ አይላጭም። ስለዚህ እኛን ለመግደል ይተጋሉ ይላሉ። የሱስንዮስ ታሪከ ነገሥትም ከሞላ ጎደል ተመሳሳይ ነገር ነው የሚነግረን። እንዲህ ይላል ታሪከ ነገሥቱ። ደግሞ በሹመታቸው ዘመን ካልገደሉ የራሳቸውን ጠጉር አይላጩም። የሞት ፍርድ እንደተፈረደበት ሰው ዘወትር እያለቀሱ በሐዘን ይኖራሉ እንጂ ሰው ለመግደላቸው ምልክት የሚሆነው ቁንጮ አያወጡም ይላል። ባህሪ ስለ ግድያ፣ ጠጉርን ስለመላጨትና ስለሚገደሉት ሌላ ተጨማሪ ዝርዝር አስቀምጠዋል። እንዲህ ይሉናል። ሰው፣ ዝሆን፣ አንበሳ፣ አውራሪስ፣ ጎሽ ሲገድሉ መሀል ራሳቸው ላይ ቁንጮ ትተው ይላጫሉ። ያልገደለ ግን አይላጭም። ባህሪ አውሬ ወይም ሰው ያልገደለ ማግባትም እንደሚችል ጽፏል። ነገር ግን ሚስት ሲያገቡ ካልገደሉ አይላጩም ይላሉ። ባህሪና የሱስንዮስ ታሪከ ነገሥት ጸሐፊዎች ማለትም አባ ምህርካ ድንግልና አባ ተክለስላሴ ገዳ ስለፈጠረው የግድያ ባህል የጻፉት የዓይን እማኝ ምስክር ከመሆኑም በላይ እስከ ቅርብ ጊዜ የዘለቀ ባህል ነው። መግደል ለጋብቻ አስፈላጊ ቅድመ ዝግጅት ሆኖ የዘለቀ አረመኔያዊ ባህል ነው። በዚህ ጉዳይ ሰፊ ጥናት ያደረገው አሜሪካዊው የሥነ-ሰብ ተመራማሪ ጳውሎስ ባክስተር በግድያና በጋብቻ መካከል ስለነበረው ግንኙነት የሚከተለውን ጽፏል። ጥቅስ ጠቅሳለሁ። ጥቅሱ እንዲህ ይላል። ሰው ወይም በቅንፍ ጠላት አንበሳ ወይም ዝሆን መግደል የእያንዳንዱ ወጣት ዓላማና በቀድሞ ጊዜ እና አሁንም ቢሆን የሚዘወተር የተከበረ ጋብቻ ለመፈጸም አስፈላጊ ቅድመ ሁኔታ ተደርጎ የሚወሰድ ተግባር ነው። ይህም የልጅነት ዕድሜን አልፎ አዋቂ ተብሎ እውቅና ለማግኘት የመጀመሪያው እርምጃ ነው። እንግዲህ ይሄ ጥናት የተጠናው በቀዳማዊ ኃይለ ሥላሴ ዘመን መጨረሻ አካባቢ ነው። ጳውሎስ ባክስተር የሚነግረን በዚህ ዘመን የነበረውን የግድያ ባህልና ከጋብቻ ጋር ያለውን ቁርኝት ነው። እንደሚታወቀው በነባር ኢትዮጵያውያን ዘንድም በተለይ በአማራው ህብረተሰብ እንዲሁ ግድያ ደም መመለስ ጀግና የሚያስብል ነው። ግን በኦሮሞ ጎሳዎች ከሚደረገው ጋር ፍጹም የተለየ ነበር። በነባር ኢትዮጵያውያን የሚፈጸም ግድያ ዓላማው በኦሮሞ ጎሳዎች ከሚፈጸመው ጋር ይለያል። በነባር ኢትዮጵያውያን ባህል ጀግና የሚባል በጦር ሜዳ ከጠላት ጋር ጦርነት ገጥሞ ጠላቱን የገደለ ጀብድ የሰራ ነው። ሆኖም ግን በነባር ኢትዮጵያውያን ባህል አንድ ወንድ ብቻ ሳይሆን ወንዱን ሁሉ ጠጉሩን ለመላጨት ወይም ሚስት ለማግባት ሰው ወይም አውሬ እንዲገድል የሚያስገድድ ወግና ባህል የለም። በአጭሩ በነባር ኢትዮጵያውያን ባህል ጀግና የሚያስብል ግድያ ከበደልና ከፍትህ ጋር የተያያዘ ነው። እንዳልኩት ወንድ ልጅ ሲከፋው፣ በደል ሲፈጸምበት፣ ወገኖቹ በግፍ ሲገደሉበት ይሸፍታል፣ ይገላል እና ያ ግድያ የሚፈጸመው በዚህ ምክንያት ነው፣ ከበደል ጋር። ከዚያ ውጭ ግን ሚስት ለማግባት ወይም ፀጉር ለመላጨት ደም ማፍሰስ አለበት የሚል ሕግ የለም። ስለ ኦሮሞ ታሪክ ሰፊ ጥናት ያደረገው ጀርመናዊው አይኬ ሃበርላንድ ስለዚህ ጉዳይ እንዲህ ይላል። በሌላ ቦታ እንዳመለከትኩት ግድያ በሌሎች የኢትዮጵያ ሕዝቦች ዘንድ የሚያስከብር እንደ ወንድነት መለኪያ የሚታይ ቢሆንም በኦሮሞዎች ዘንድ ግን እንደ ተራ የተፈጥሮ ሕግ ተደርጎ ይቆጠራል። ለእነርሱ እንደ ቁም ነገር የሚቆጠረው የጠላትን ወታደር ወይም አደገኛ የዱር አውሬ መግደል የጀግንነት ስራ መፈጸም አይደለም። ነገር ግን ግድያ መፈጸሙ ራሱ ቁም ነገር ነው።
ማለት መግደል ራሱ ዋና የዘመቻ የጦርነት ዓላማ ነው ማለት ነው። ይቀጥልና አይኪ ሃበርላንድ እንዲህ ይላል። በእርግጥ የሚገደለው ተጎጂ ሰው ወይንም የተወሰነ አይነት እንስሳ መሆን አለበት። ነገር ግን በዚህ ክልል ውስጥ ሰውና የተወሰነ አውሬ ከመሆኑ በመለስ እንደማለት ነው። ነገር ግን በዚህ ክልል ውስጥ የሚገደለው ግልገል ዝሆን ይሁን ትልቅ ዝሆን፣ የሚገደለው ሰው ያልጠና ወጣትም ይሁን አዛውንት ምንም ችግር አልነበረውም። ይህ እንግዲህ ምን ማለት ነው? ገና የአንድ ቀን እድሜ ያለው ዝሆን ወይም የአንድ ቀን እድሜ ያለው ወንድ ሕፃን ልጅ መግደልና የታጠቀ ወታደር የ40 ዓመት ጎልማሳ ወይም የ35 አፍላ እድሜው ላይ ያለ የታጠቀ ወታደር መግደል፣ ትልቅ ዝሆን መግደል እኩል ጀግና ያስብላል ማለት ነው። እንግዲህ በወለጋ እንዳየነው ላይ መግቢያው ላይ እንደጠቀስኩት የአውሮፓ የሕግና የፍትህ ማዕከል በሰፊው የዘገበው ዘገባ ላይ ወለጋ ስለሚጨፈጨፈው አማራ የዘገበውን ዘገባ እንዳየነው አብዛኛዎቹ የሚገደሉ ህፃናት፣ ሴቶችና ህፃናት ናቸው። የ2 ወር እድሜ ያላቸው ህፃናት ሁሉ ተገለዋል። እንግዲህ ለዚህ ዋናው መሰረቱ ይሄ ባህል ነው። ሃበርላንድ እንደሚለው በኦሮሞ ዘንድ ጀግና ለመባል የሚፈጸመው ግድያ ኦሮሞ ባልሆኑ ኢትዮጵያውያን ከሚፈጸመው ይለያል። በኦሮሞ ባህል ግድያ መፈጸም እንደ ተፈጥሮ ህግ እንደ ተራ ነገር ይታይ ነበር። ራሱን መከላከል የማይችል ታዳጊ ወይም በእድሜ የገፋ አዛውንት የገደለም ሆነ ጎልማሳ ወታደር የገደለ እኩል ጀግና ናቸው። አውሬም ቢሆን ጨቅላ የዝሆን ግልገል መግደል ትልቅ ዝሆን ከመግደል ጋር እኩል ጀግና ያስብላል። ገዳዩን ጀግና የሚያስብለው የግድያው ሰለባ ጥንካሬ ሳይሆን መግደሉ ነው። ላይ ባቀረብነው ምክንያት ወታደርም ሆነ ወታደር ያልሆነ፣ ደካማም ሆነ ጠንካራ ሁሉም እኩል የግድያ ኢላማ ሊሆኑ ይችላሉ። እንደ ገዳ ያለ ግድያ መፈጸምን የጀግንነትና የስልጣን መስፈርት የሚያደርግ ወግና ባህል አልነበረም ለማለት ያስደፍራል። ገዳ የፈጠረውን የጽልመትና የሞት ባህል በሚገባ ለመረዳት የጡትና የብልት መቁረጥ ልማድን በአጭሩ መቃኘት ተገቢ ነው። የአጋንንታዊው የገዳ ባህል በሴቶች ዘንድ ያደረሰውን የጭካኔ ግድያና የጡት ቆረጣ ልማድ ያጠናው የጉጂ ተወላጁ ኦሮሞ ትውልድ ያለው ዶክተር ታደሰ በሪሶ ነው። በቅርብ ጊዜ ደግሞ ሙና ሳልህ አጥንተዋለች። የዶክተር ታደሰ በሪሶን ጥናት ማንም ማንበብ ይችላል። ሚቺጋን ስቴት ዩኒቨርሲቲ ነው ጥናቱን የሰራው። ይህንን መጽሐፍ የማስተርስ ቲሲስን የማንብቤዋለሁ። ከታች ያለው ጥቅስ በጣም ጠቃሚና ብዙ የማይታወቅ መረጃ ስለያዘ ረጅም ቢሆንም መጥቀሱ ተገቢ ነው። አነብላችኋለሁ። ጥቅሱ ከሙና ሳልህ የተወሰደ ነው። ሙና ሳልህ ብዙውን መረጃ ያገኘችው ስለ ጡት ቆረጣና ስለ ሰለባ ከዶክተር ታደሰ በሪሶ፣ ከአይኪ ሃበርላንድ እና ከሌሎችም የስነሰብ ተመራማሪዎች ነው። ሁሉንም ወስዳ ነው የቅርብ ጊዜ የጻፈችው እና ከዚህ ጽሑፍ በሰፊው ጠቅሳለሁ። የመረጃ ምንጮች እንዳልኩት የተጠቀመችባቸው እነ ታደሰ በሪሶ እና አይኪ ሃበርላንድ ናቸው። እዚህ አህዶ ማንበብ ይችላል ማንም ሰው እና እነ ጳውሎስ ባክስተር። ሙና እንደዚህ ትላለች። በዓለማችን በብዙ ህዝቦች ሴት ለጀግንነትም ሆነ ለሙገሳ መሳሪያ የሚነሳባት አይደለችም። ከሰሜን ጫፍ እስከ ደቡብ ባሉ የኢትዮጵያ ነገዶች የወንድ ብልት በመስለብ በነገዳቸው ሙገሳና ክብር ያገኙ በነበሩት ውስጥ ሳይቀር ይህ እውነት ነው። ደመኞች በሚባሉ ነገዶችና ጎሳዎች መካከል አንድ ሴት ልጅ አለምንም ፍርሃት ገበያ ውላ የምትመለስበት ባህል ነው የነበረን። ከዚህ ውስጥ ግን በታሪክ አንድ የኦሮሞ ጎሳ ይለያል። ይኸውም የአርሲ ጎሳ ነው። አርሲዎች የወንድ ብልት መስለብ ቢያቅታቸው የሴት ልጅን ጡት ቆርጠው ካመጡ እንደ ጀግና ይቆጠራሉ። ይዘፈንላቸዋል፣ ውሽማ ይጎርፍላቸዋል፣ በገፍ ስጦታ ይበረከትላቸዋል። በዚህም የተነሳ የአርሲ ሴቶች በአቅራቢያቸው ደመኛዬ በሚሏቸው ጎሳዎችና
ነገዶች ዘንድ ሳይቀር እንደ ልብ ተጉዘው መገበያየት ሲችሉ፣ የሌሎች ጎሳ ሴቶች ግን ወደ አርሲ መንደር በቂ ጥበቃ ከሌላቸው በስተቀር ዝር አይሉም። በምኒልክ አርሲ ላይ በተደረገው ጦርነት ጡት ከየትኛውም ወገን ስለመቆረጡ አንድም ታሪካዊ ማስረጃ የለም። ማስረጃ ያለው ከላይ እንደገለጽ ነው። ይልቁንም አርሲዎች የሌላውን ጎሳ ሴት ጡት በመቁረጥ በሰለባ የሚኮሩበትና የሚሞካሹበት ባህል መኖሩን ነው። ይህ ባህል እጅግ የተቀዛቀዘውና ወደ መጥፋት ደረጃ የደረሰው በደርግ ዘመን ነው። ደርግ ሕግ በማስከበር ላይ አጓጉል ባህል ልማድ በሚል የማያዳግም እርምጃ በተደጋጋሚ በመውሰዱ ወንዶችን በመስለብና ሴቶችን ጡታቸውን በመቁረጥ የሚደረገውን እጅግ ኋላ ቀር ልማድ በተወሰነ ደረጃ አስቀርቷል። በአኖሌ አካባቢ ጡት ቆረጣ ከነበረም ሊሆን የሚችለው አርሲዎች በአጎራባቾቻቸው የሚኖሩትን ሌሎች ጎሳዎችና ነገዶች ቆርጠው ነው። እንግዲህ ሁላችንም እንደምናውቀው አኖሌ የሚባል ቦታ ላይ የምኒልክ ሰራዊት የኦሮሞ ሴቶችን ጡት ቆርጧል ብለው በሐሰት ሐውልት ያቆሙበት ስፍራ ነው። የተቆረጠ እጅግ በጣም የሚዘገንን እንደው አሰራሩ ራሱ ከሐሳቡ ርካሽነት ጋር የሚሄድ ሲያዩት የሚቀፍ ልክ ያንን ቁም ነገር ብለው ያቆሙት ሰዎች አጋንንታዊ አስተሳሰብ ያላቸው መሆኑን የሚመጥን የሐሳቡን አጋንንታዊ የሚመጥን ሲያዩት ራሱ የሚቀፍ ሐውልት ነው። ስፍራው አኖሌ ይባላል እና አኖሌ የምትለው ሙና ያንን ነው። በአርሲ ዘንድ የጡት ቆረጣ አሁንም ከሙና ነው ይህንን የምጠቅሰው። በአርሲ ዘንድ የጡት ቆረጣ ባህል መኖሩ የቅርብ ጊዜ ትዝታ ብቻ ሳይሆን ሰነድ የመዘገበው ነው። ለምሳሌ ዶክተር ታደሰ በሪሶ በሚቺጋን ስቴት ዩኒቨርሲቲ ስለ ጉጂ ጎሳ ባህል በሰራው የማስተርስ መመረቂያው ላይ የሚከተለውን ይላል። ከዶክተር ታደሰ በሪሶ ትጠቅሳለች። ጽሑፉ በእንግሊዝኛ ነው የተጻፈ፣ እሷ ተርጉመዋለች። ትርጉሙ እንዲህ ይነበባል። አርሲዎች ሴቶችን ገድለው ጡት ይቆርጣሉ። በዚህም የተነሳ በአካባቢው ካሉት ቡድኖች እጅግ ይፈሩ ነበር። ታደሰ ብሎ ያበቃል። ታደሰ ከላይ የጠቀስነውን አንድ መረጃ ሰጪ ነገረኝ በሚል ቢያቀርበውም የጉጂ አካባቢ ተወላጅ በመሆኑና በአካልም ከሰለባ መልስ በሚደረግ ድግስ እማኝ ሆኖ የተሳተፈ በመሆኑ መረጃው እንደ ቀላል የሚታይ አይደለም። እንግዲህ ይሄ መረጃውን የሰጠው የጉጂ ተወላጅ ጡት በተቆረጠበት ዘመቻ የተሳተፈና ያንን ጡት የቆረጡት ሰዎች እነሱን ጀግና ብሎ ለመቀበል በተደረገ ድግስ ላይ የታደመ ሰው ነው ይህን መረጃ የሰጠው፣ የዓይን እማኝ ምስክር። በአርሲዎች ዘንድ ከጡት ቆረጣም በላይ አሁንም ድረስ ያለ በአብዛኛው ነገድ ወንጀል የሚደረግ ባህል አለ። ይህም ወንድ ልጅ ለአቅመ አዳም ሲደርስ መስረቅ መቻሉን ማስመስከር ነው። ሴት ልጅ ለጋብቻ በምትጠየቅበት ወቅት የሴት ወገኖች ከሚያነሷቸው ሁለት መሰረታዊ ነጥቦች መካከል አግቢው የሀብቱን መጠንና የመስረቅ ችሎታውን ነው። በሌብነት ልምድ መኖሩን በተለይ ደግሞ ሩቅ ተጉዞ ከብት መስረቁን ካስመሰከረ ለጋብቻ ብቁ ተደርጎ ይወሰዳል። እምነቱ ወይም አስተሳሰቡ ለማለት ነው። እምነቱ ሀብት ባይኖረውም እንኳን ልጃችንንም ሰርቆ ቢሆን ያበላታል ከሚል የመጣ ነው። ይህ ባህል በተወሰኑ ሌሎች ነገዶችም አለ። ከተራ ሌብነት በዘለለ በቡድን የተደራጀ የከብት ዘረፋ በእርግጥ በሌሎች ኦሮሞ ጎሳዎችና በበርካታ በተለይ አርብቶ አደሮች ዘንድ በስፋት የነበረ አሁንም በተወሰኑ አካባቢዎች ያለ ነው። ለምሳሌ በየጊዜው በዜና የምንሰማው በኢትዮጵያና በኬንያ ድንበር የሚደረጉ የጎሳ ግጭቶች አብዛኛውን ጊዜ ከከብት ዘረፋ ጋር የተያያዙ ናቸው። ዝርዝሩ ከርዕሳችን ያስወጣናልና ወደ ሁለተኛው ነጥባችን እንግባ ትላለች ሙና። ይሄ ጥቅስ አኖሌ ጡት ቆረጣና ሰለባ ከሚል ጽሑፍ የተወሰደ ነው። ሙና ሳልህ ኦሮሞዎች ወደ ኢትዮጵያ ይዘውት የመጡትን የነባሩን የአማራ ሕዝብ ለጉዳት የዳረገ በሰፊው ስለተዛመተው የብልት ሰለባ
ባህላቸውም ጥሩ መረጃና ትንታኔ አቅርባለች። ከሙና የሚከተለውን ላንብብላችሁ። የወንድ ብልት ሰልቦ ጀግንነት ማስመስከር በተለይ በምስራቅ ኩሽቲክ ተናጋሪ ነገዶች መካከል እስከ ቅርብ ጊዜ የነበረ ባህል ነው። በኦሮሞ ነገዶች መካከል ሰለባው ክብርና ዝናን ለማግኘት ከመደረጉም በተጨማሪ ሀብትም የሚገኝበት መንገድ ነው። የገዳ ባህል ባላቸው ዘንድ በየ8 ዓመቱ እያንዳንዱ የገዳ አባት ግዛት ማስፋፋት ወይም ንብረት በመዝረፍ ላይ ከቀዳሚው በተለየ ማስመስከር ስለሚጠበቅበት ያን አጋጣሚ በመጠቀም ከሚደረግ ሰለባ በተጨማሪ ከጎሳው ውጭ የሆነን ሰው ተደብቆ ሕፃን ሽማግሌ ሳይል መስለም ለአቅመ አዳም መድረስን፣ ለአቅመ አዳም የደረሰው ደግሞ ጀግንነቱን ለማስመስከሪያ ነበር። በእርግጥ ማንኛውንም የእነዚህ ነገዶች አቅም ያለው ወንድ አጋጣሚውን ካገኘ ለመስለም ፈጽሞ ወደኋላ አይልም ነበር። በአዲስ አባገዳ በሚደረግ ዘመቻም ሰለባ ዋናው የጦርነቱ አካል ነውና ብዙ የሰለበ ከሌላው የበለጠ ይከበራል። አባገዳው ግንባሩ ላይ የሚያስረው ራሱ የደረቀ በሰለባ የተወሰደ ብልት ነው ወይም ብልት ነበር። በእርግጥ አሁን የአባገዳው ምልክት በብልት መልክ የተቀረጸ እንጨት ወይም ብረት ሆኗል። በዚህ ባህል የሚሰለበው ወንድ ይሁን እንጂ ገና የተወለደ ጨቅላ ሕፃን ወይም የ100 ዓመት አዛውንት ልዩነት የለውም። በዚህ ላይ ሃበርላንድ በ1963 የጻፈውን ይመልከቱ ትላለች ሙና። የሃበርላንድ ሐሳብ ታደሰ በሪሶም በጥናቱ አረጋግጧል ትላለች። ትቀጥልና ሙና እንደ ሊፕስኪ 1962 የታተመ ስራ ነው ይሄ። ሊፕስኪ ኦሮሞን ያጠና የሥነሰብ ሊቅ ነው። እንደ ሊፕስኪ ጥናት ከሆነ በበርካታ የኦሮሞ ጎሳዎች ወንድ ልጅ ከማግባቱ በፊት መስለብ ግዴታው ብቻ ሳይሆን የሰለበውን የወንድ ብልት ለሙሽሪት በስጦታ ማበርከት ይጠበቅበታል። ሊፕስኪ ጥናቱን ባከናወነበት ወቅት ይህ ባህል ልማድ በሁሉ የኦሮሞ ጎሳ ዘንድ ነበር ለማለት ማረጋገጫ የለም። ለምሳሌ በጉጂ ዘንድ ይህ ልማድ እንደሌለ ታደሰ ገልጿል። ይሁን እንጂ የሰለበ የጎሳ አባል ከፍተኛውን የክብር ደረጃ ማግኘት ብቻ ሳይሆን እንደ ጉጂ ጎሳ አይነቱ ውስጥ ለሙሽሪት መስጠት የሚገባው ስጦታ ሁሉ ሊሰረዝለት ይችላል። የታደሰ ነው ምንጭ የጠቀሰችው። ያገባም ይሁን ያላገባ የሰለበ ከሆነ እንደ ጀግና መቁጠር ብቻ ሳይሆን ከጎሳው የሚቀርብለት በርካታ የንብረት አብዛኛውን ጊዜ የከብት ሽልማትም ነበር። እዚህ ላይ ታደሰን ሰፋ አድርገን ለመጥቀስ ወደድን ትልና ከታደሰ ትጠቅሳለች። ከዶክተር ታደሰ በሪሶ ጥቅሱ እንደዚህ ይነበባል። ያልገደሉ ጉጂዎች ማግባት ቢችሉም ለጋብቻ ቅድሚያ የሚሰጠው ለገዳዮች ነው። ይህም በሁለት ምክንያቶች ነው። አንደኛ ለሴቶች ለጥሎሽ የሚቀርበው ስጦታ ገዳዮች ማቅረብ ስለሚችሉ ነው። ምክንያቱም የሰለበ ከሆነ ለጀግንነቱ ወይም ለድርጊቱ ከዘመድና ከጓደኞቹ በርካታ ከብቶች ይለገሰዋል። ሁለተኛ ጉጂዎች ገዳዮችን ለክብራቸውና ለእውቅና ሲሉ አማቻቸው ማድረግ ስለሚፈልጉ ነው። ጥቅሱ ያበቃል። እንግዲህ ይህንን በሰፊው ከሙና የጠቀስኩት መረጃውን ብዙ ሰው አያውቀውም ብዬ ስላመንኩ ነው። የመረጃ ምንጮችም በባህሉ ያለፉ ሰዎች በመሆናቸው ነው። የሰለባ ልማድ ወይም ባህል በደርግ ጊዜ እየተዳከመ ቢመጣም ጨርሶ ግን ሊጠፋ አልቻለም። ይህ አረመኔያዊ ባህል ከደርግ በኋላ ቀጥሎ ብዙ ያልጠረጠሩ የአማራ ተወላጆች በኦነጋውያን እንደተሰለቡ ይታወቃል። በዚህ የአማራ ክልል በታወጀው ጦርነት አዋጁን ለማስፈጸም ያዘመቷቸው ወታደሮች በተለያየ አካባቢ በወሎ በተለይ በላሊበላ አካባቢ፣ በጎጃምም በደብረ ማርቆስ አካባቢ ወንዶችን እንደሰለቧቸው ሰምተናል። ባለፈው ዓመት ከላይ የገለጽነው የግድያ ባህል ጎልቶ የሚወጣው በተለይም እንዲህ እንዳሁኑ የኢትዮጵያ መንግስት ክንድ በዛለ ጊዜ ወይንም ጨርሶ በፈረሰ ጊዜ ነው። በ5ቱ ዓመት የጣሊያን ወረራ ዘመን በጅማው ባላባት በባንዳው በአባ ጆቢር አባዱላ በተሰጠ ትዕዛዝ በአማራ ላይ የተፈጸመውን አሰቃቂ ግድያ በአብነት መጥቀስ ይቻላል። ግድያው የፈጠረውን ሽብር በዓይናቸው የተመለከቱ ደራሲ ሐዲስ ዓለማየሁና አቶ ታደሰ ሜጫ የተባሉ ጸሐፊዎች ናቸው። እነዚህ ሁለት ሰዎች
ምስክርነታቸውን ሰጥተዋል። ግድያው ሲፈጸም በአካባቢው ነበሩ። ታደሰ ሜጫ ጥቁር አንበሳ በምዕራብ ኢትዮጵያ በሚለው መጽሐፉ ይህ መጽሐፍ በቀዳማዊ ኃይለሥላሴ ዘመን የተጻፈ ነው። ድርጊቱ ከተፈጸመ ረዥም ጊዜ ሳይሆነው ወዲያው በቅርብ ጊዜ ነው የተጻፈው። ከ20 ዓመት በኋላ ወይም ከ20 ዓመት ባነሰ ጊዜ ውስጥ ነው የተጻፈ ይሄ መጽሐፍ። እንዲህ ይላል ታደሰ። የጠላት ጦር እየመሩ ያመጡት በበኩላቸውም እየተሰበሰቡ የጠላት መሳሪያ ላደረጉት ባንዳ የጦር አዝማች ሆነው የመጡት አባ ጆቢር አባዱላ የተባሉት እኒህ ባላባት በ1928 ዓመተ ምህረት መንግስትን ከድተው አገራቸውንና ወገናቸውን ለመበደል በክፉ መንፈስ ተመርተው የጀመሩት ይህ አድራጎታቸው አልበቃ ብሏቸው ጠላት ይበልጥ ደስ ለማሰኘት ሲሉ በአውራጃው የሚገኙትን አማሮች በጭካኔ እየገደሉ ራሳቸውን ቆርጠው ያመጡላቸው ዘንድ በውስጣቸው ላለው ባንዳና ለተከታዮቻቸው አዋጅ አስነግረው ነበር። ይህንኑ ሰይጣናዊ አዋጅ በመከተል የአማሮችን ራስ ቆርጦ ለሚያመጣላቸው ሰው በእያንዳንዱ ጭንቅላት 30 ብር ሽልማት እሰጣለሁ ብለው የግፍ ድጋፍ የሆነ ተስፋ አድርገው ነበር። ሆኖም እንደዚህ ባላባት ልቡ በክፋትና በጭካኔ ከደነደነው ከአንዳንድ አረማዊ በቀር ይህንን የግፍ አዋጅ መላው የጅማ ሕዝብ አልተቀበለውም። ለክፋት ተፈጥረው በክፋት ያደጉ አንዳንድ ርኅራኄ ቢሶች ግን ወንዶችንስ ይቅርና ሴቶችንም እንኳ ሳይመርጡ በጭካኔ እየገደሉ ከ10 ወይም በአስሮች ለማለት ነው የሚቆጠሩ ራሶችን አምጥተው ለክፋት መሪያቸው ለባላባቱ ግዳይ ጥለው ዋጋቸውንም ተቀብለው ሄደዋል ማለትን ሰማን። ከጥቂት ጊዜ በኋላም የሁላችንም ጠላት የሆኑት ጣሊያኖች የተቆረጡትን ጭንቅላቶች ሲመለከቱ በውስጡ የአንገት ንቅሳት ያለበት ራስ ስለተገኘ፣ ያው ሴቶች ናቸው፣ የአማራ ሴቶች የአንገት ንቅሳት እስካሁንም ድረስ የሚያደርጉ ናቸው፣ የገጠር ሴቶች። ሴቶችም በዚህ አዋጅ ምክንያት መገደላቸውን ተረድተው ከዚያ ቀን ጀምሮ በአገሩ ውስጥ የሚገኙት አማሮች እየተያዙ ወደ ጣሊያኖች እንዲቀርቡ እንጂ ባንዳው በስልጣኑ እንዳይገድላቸው፣ ገድሎ ቢገኝ ግን ስለ አንድ አማራ 5 ባንዳ የሚገደል መሆኑን አስታውቀው የበረታ አዋጅ ማስነገራቸውን ደግሞ እዚያው አጋሮ እያለን ሰማን። አጋሮ ከጅማ ብዙም የሚርቅ ቦታ አይደለም። ወንጀሉ ሲፈጸም በአካባቢው የነበሩት ሐዲስ ዓለማየሁም በራስ ምሩ ጦር ስር ነበሩ። የጥቁር አንበሳ ጦር የሚባል መስርተው እዚያ ጣሊያንን ለመፋለም በሚንቀሳቀሱበት ጊዜ ነው እንግዲህ ይሄንን አሰቃቂ ድርጊት የሰሙት። ታደሰ ሜጫም ሐዲስም እዚያው አካባቢ ነበሩ። ሐዲስ እንዲህ ይላሉ። በነ ከንቲባ ጋሻው ጠና ዙሪያ ተሰብስቦ ጫካውን ሞልቶት ያገኘነውና እኛም ከደረስን በኋላ እየመጣ በላዩ ይጨመር የነበረው ከየሀገሩ በየምክንያቱ እየሄደ እዚያ ክፍለ ሀገር ይኖር የነበረ ከልዩ ልዩ ዘር የተጠራቀመ ሕዝብ ሲሆን ከዚያ የሚበዛው አማራነት ያለው ነው። በጠቅላላው ከዚያ ስደተኛ ሕዝብ መካከል ደግሞ ሽማግሌው፣ ባልቴቱና ሕፃኑ ይበዛ ነበር። ታዲያ ጉዞ ላይ ራሳቸውን ካልቻሉ ሕፃናት በቀር ያ ሁሉ ወንዱ ከቤቱ ጋር ያልተወውን ለስደቱ የሚያገለግለውን ቁሳቁስ ጠቅልሎ በራሱ ወይም በትከሻው ተሸክሞ ፍየሉን በእጁ ስቦ ወይም ዶሮውን በእቅፉ ታቅፎ ይሄዳል። ሴቷ ልጇን ወይም ምጣዷን በጀርባዋ አዝላ አገልግሏን ወይም ሌላ ዕቃዋን በእጇ አንጠልጥላ ትሄዳለች። ታዲያ ለዚያ ሁሉ ሕዝብ መንገዱ አልበቃ ብሎ እየተተራመሰ ጫካ እየጣሰ እየተጠፋፋ ሲጠራሩ ሕፃናቱ ጫካ ግጧቸው ወይ ርቧቸው ወይም አሟቸው ሲላቀሱ ያን ረብሻ፣ ያን ጫጫታ፣ ያን ሁኔታ በጊዜው በቦታው ላይ ተገኝቶ መመልከቱ ብቻ ሳይሆን ካለፈም በኋላ ትዝታው የሚያሳዝን የሚዘገንን ነው ይላሉ ሐዲስ ዓለማየሁ። ባለፉት 7 ዓመት በአማራ ላይ የሆነውን ቢታዘቡ ኑሮ እና አባ ጆቢር በእነ አባ ጆቢር ምክንያት የተፈናቀለው አማራ
ያሳለፈውን ሰቆቃ ያማ ጌጥ ነው ይሉ ነበር። ጌጥ ነው በዚያ ዘመን የደረሰው ነገር ይሉ ነበር። ይሄ መከራ አሁንም ቀጥሏል። 450 ዓመት የአማራውን የግል ንብረት ከረገጡ ጊዜ በነገራችን ላይ ጅማ የዳሞት አካል ነው። ጅማ ኦሮሞኛ የሚመስለው ሰውም ብዙ ነው። ያ እንግዲህ የአማራው የግል ንብረት ነው። በአማራው የግል ንብረት ላይ የሰፈሩ የኋላ ሰፋሪ ሰዎች ናቸው። እንግዲህ ይህንን የአፈሩን የአገሩን ባለቤቶች እንደዚህ እንደ ስፖርት እንደ መዝናኛ የሚጫወቱባቸው አንገታቸውን እየቀሉ ይኸው ዛሬ ቀጥሏል። ከጅማ የሚገደለው አማራ እንደቀጠለ ነው። የዛሬ 1 ወር ገደማም ይህንኑ ሰምተናል። ያን ሁሉ ህዝብ ይላሉ ሐዲስ አንዳንዱ ከአባቱ ከእናቱ ጀምሮ አንዳንዱም ራሱ ሄዶ ስራ እየሰራ ቤት ንብረት መስርቶ ዘመድ ወዳጅ አበጅቶ የኖረበትን አገር አስለቅቆ እንዲያ ባለ ችግር ውስጥ የጣለው ምንድን ነው ተብሎ ሲጠየቅ ያን ጊዜ ሲነገሩ የሰማኋቸው ምክንያቶች 2 ነበሩ። አንዱ ምክንያት የአገሩ ህዝብ ከሌላ አገር እየሄደ እዚያ የሚኖረውን በተለይ አማራውን እንዲለቅ ስላስገደደው ነው የሚል ነው። ሁለተኛው ምክንያት አባ ጆቢር የተባሉት የአገሩ ባላባት የአገሩ ተወላጅ ያልሆነውን ሁሉ ከሀገራቸው እንዲያስወጡላቸው፣ በተለይ አማራውን ግን ራሱን እየቆረጠ ለሚወስድላቸው ሽልማት ለአንድ የአማራ ራስ 30 ብር እንደሚሰጡ ለአገሬው በይፋ ስላስታወቁና የአንዳንድ ሰዎች ራስም ስለተቆረጠ አማራው ራሱ እንዳይቆረጥ ሌላው አማራ ራሱ እንዳይቆረጥ ሌላው ዛሬ በአማራው ላይ የደረሰው ነገር በእኔ ይደርስ ይሆናል ብሎ ፈርቶ መሸሹን ነው የሚል ነበር። ከነዚህ ከ2 ምክንያቶች የትኛው እውነት እንደሆነ ማረጋገጥ አልቻልሁም። በግምት ግን ሁለተኛው ምክንያት እውነት ይመስላል ይላሉ ሐዲስ ዓለማየሁ ትዝታ በሚለው መጽሐፋቸው። ይሄ ዛሬ ተባብሶ አረመኔያዊነቱ ተሻሽሎ በ21ኛው መቶ ክፍለ ዘመን ይፈጸማል ተብሎ ሰዎች በሌሎች ሰዎች ላይ ያደርጉታል ተብሎ የማይታሰብ ነገር በአማራው ላይ እየተፈጸመ ነው። የአምነስቲ ኢንተርናሽናል የተባለው የሰብአዊ መብት ድርጅት፣ ሂውማን ራይትስ ዎች የተባለው ድርጅት፣ የአማራ ማህበር በሰሜን አሜሪካ ወይንም በእንግሊዘኛ ምህፃረ ቃል AAA፣ የአውሮፓ ህግና የፍትህ ማዕከል ሳይለንት ሳፈሪንግ ኦፍ አማራ ፒፕል በሚል ርዕስ ያወጡትን መግለጫዎች ማየት በቂ ነው። በአማራው ላይ የኦነጋዊው ኃይል የፈጸመውን አብሮ የማያኗኑር ያልኩትን መጀመሪያ ላይ ተግባር ወንጀል የፈጸሙበትን ለማወቅ የሚፈልግ በቀላሉ ማግኘት ይችላል እና ከአባ ባህሪ ዘመን ጀምሮ እስካሁን ዘመን ተመሳሳይ ግድያ እየተፈጸመበት አማራው ቀጥሏል። እንግዲህ ይሄ ግድያ የሰለቸው አማራ ነው ፋኖ ሆኖ የተነሳ። በደርግ ዘመን ደግሞ ጸረ አማራነት የኢትዮጵያ መንግስት የፖለቲካ ርዕዮተ ዓለም ሆነ። ከ1966 ጀምሮ በአማራ ላይ የሚፈጸመው የጭካኔ ግድያ በመንግስት መዋቅር እየታገዘ በህገ መንግስት እየተመራ እስካሁንም ድረስ ቀጥሏል። ከ1966 በኋላ በአማራ ላይ የሚፈጸመው ግድያ ተጠያቂነት የሌለው ተቋማዊ ወንጀል ሆኗል። አጋንንታዊ አስተሳሰብ የተጠናወተው አብይ አህመድ ወለጋ ላይ አንድ ቦታ ብቻ በሺዎች የሚቆጠር የተገደሉበት ቦታ አለ። ለዚያ ለግድያው ሰለባዎች የህሊና ጸሎት የ1 ደቂቃ የህሊና ጸሎት እናድርግ ተብሎ ሲጠየቅ የለም አናደርግም፣ አጽማቸው አረፈበት ቦታ ላይ አለ ዛፍ እንተክልበታለን አለ። ትምህርት ቤት በስማቸው ተቋም እንገነባበታለን አላለም። ማስታወሻ መዘክር እንዲሆን እንዳይደገም ተቋም ይገነባል፣ ለፍርድ ይቀርባሉ። ያን ዘግናኝ ወንጀል የፈጸሙት ሳይል ተሳለቀ እና የአማራው ህይወት በዚህ ደረጃ ነው የረከሰ። እንደው ለማጠቃለል ያህል ፈረንጆች
ታሪክን የረሳ የታሪክን ስህተት ይደግማል የሚል ዝነኛ ብሂል አላቸው። አማራም ታሪኩን በመርሳቱ ራሱን የማይሳት ኢላማ አድርጎ ለውርደትና ለአሰቃቂ ግድያ አጋልጧል። አማራ ደመኛችን ነው የሚሉት ጸረ አማራ ኦነጋውያን በአማራ ላይ ሲፈጽሙት የኖሩትን ወንጀል ከላይ የገለጽኩትን የግድያ የሞትና የጽልመት ባህል እንዲረሳ ያደረገው በሽብርና በነውጥ ድርጅቶች የታቀፉ ደመኛ ባንዳ አማራዎችና ፈሪ መሪ ተብዬዎች ናቸው። እነዚህ አማራ ባንዳዎች፣ የአማራ ደመኞች፣ የአማራ ትውልድ ያላቸው ባንዳዎች የታቀፉባቸው የሽብርና የነውጥ ድርጅቶች ያልኳቸው መኢሶን የሚባለው ሰደድ በደርግ ውስጥ ያሉ አንድ አማራው ላይ የሚፈጸመውን ግድያ ዝም ብለው ሲመለከቱ የነበሩ ኢህአፓ የሚባለው ጸረ አማራ ድርጅት እና ሌሎችም ያ በቀዳማዊ ኃይለ ሥላሴ ዘመን በለው አማራን በለው ኢትዮጵያን በለው የምኒልክን ዘር በለው ጨቋኙን ነፍጠኛውን አማራ በለው ሸዋን የዘረፈውን ከኦሮሞ ይሉ የነበሩት እነ አለሊ መኮንን የባንዳነት መልክ የሆነው የዚያን ትውልድ ማለት ነው። እነሱ ናቸው በአማራው ላይ የተፈጸመው ወንጀል እንዲረሳ እንደውም አማራው ወንጀለኛ ነው ብለው የተነሱ ናቸው። ለዚህ ሁላ ዋና ምክንያት የሆኑት ኦሮሞ እንኳን በሰው ላይ በከብት ላይ የማይጨክን በአማራ የተወረረ በአማራ የተጨቆነ ከጭካኔ የራቀ ደግ ባህል ያለው ሕዝብ ነው ተብሎ ያለ ግብሩ ያለ ባህሉ ያለ ታሪኩ በአማራ ደመኞች በባንዳ አማራዎች ፍጹም የውሸት ታሪክ ርካሽ ተረት ተጻፈለት። ስለዚህ ጉዳይ ነፍስሄር ፕሮፌሰር ጌታቸው ኃይሌ እንዲህ ይላሉ። በዘመኑ ፖለቲካ ቀስቃሽነት ከቅርብ ጊዜ ጀምሮ ስለ ኦሮሞዎችና ስለ አማሮች መጨካከን ብዙ እንሰማለን፣ ብዙም እናነባለን። የተወለድነው የተበጠበጠው ከረጋና ታሪኩ ተረት ከሆነ በኋላ ስለሆነ ይህ ለእኛ አዲስ ነገር ነው። ኦሮምኛ ተናጋሪዎች እንኳን በሰው ላይ ቀርቶ በከብት ላይ እንኳን የማይጨክኑ እንደ ማንም ኢትዮጵያዊ ሰላማውያንና የማንኛውም ኢትዮጵያዊ እኩያዎች መሆናቸውን እንጂ መሀል ኢትዮጵያን ሲወሩ ስላደረሱት እልቂትና የባህሉ ውድመት የምናውቀው ነገር አልነበረም፣ ተረስቶ ነበር ይሉናል። አዎ እንግዲህ ታሪኩን የረሳ የታሪክ ስህተት ይደግማል እንደተባለው ይህንን ስለረሳ ነው ዛሬ አማራው ላይ የሚፈጸመው ግድያ አገርሽቶ ኢትዮጵያ በአማራ የደም አበላ የታጠበች በዚህ ምክንያት ነው። መሪ አልባው አማራም እውነት መስሎት ተረቱን ተቀብሎ እውነተኛውን ታሪኩን ረስቶ የቀደሙት ትውልዶች የፈጸሙትን የታሪክ ስህተት ደግሞታል። አማራ የማይረሳ ወንጀል የፈጸሙበትን የጅምላ ይቅርታ አድርጎ ያለምንም ተጠያቂነት በገዛ አጽመ ርስቱ እንዲኖሩ ፈቅዶ በኢትዮጵያዊነት ቢያቅፋቸውም ይህ መልካምነት በአማራ ላይ እስካሁንም የዘለቀ የዘር ፍጅት ከመፈጸም አላስቆማቸውም። እንኳን በሰው ላይ በከብት ላይ አይጨኩንም በተባለላቸው አማራ ወገኔ ባላቸው ኦነጋውያን በአፈጻጸሙ አረመኔያዊነት በዓለም ታሪክ ተወዳዳሪ የማይገኝለት ዘግናኝ ጭፍጨፋ ተፈጸመበት። ባለፈው 7 ዓመት ብቻ በአማራ ላይ የተፈጸመው ወንጀል አማራ ከወንጀል ፈጻሚዎችና ወንጀሉን ከደገፉት ጋር እንኳን በአንድ ሀገር ቀርቶ በሁለት የተለያየ ዓለም እንዳይኖሩ የሚያደርግ ነው። ሲጠቃለል አማራ በታሪክ የተፈጸመበትን ወንጀል የጥቃት ፈጻሚዎችን ባህል ወግና ታሪክ በመርሳቱ ወገኔ ባላቸው በተደጋጋሚ የማይረሳ ወንጀል ተፈጽሞበታል። ከእንግዲህ በኋላ አማራ የታሪክን ስህተት ላለመድገም ከታሪክ መማር አለበት። ታሪኩን በቅጡ ማወቅ አለበት። ብሂሉም ከላይ የጠቀስኩት ነው። ብልህ ያለፈውን አይረሳም የሚል ነው። አማራ የራሱን ታሪክ ብቻ ሳይሆን አብረውት ተዳብለው በግል አጽመ ርስቱ በግል ቤቱ እንዲኖሩ የፈቀደላቸውን ወገን ያላቸውን ሰዎች ባህል ወግና ታሪክ ስለረሳ ትልቅ ዋጋ ከፍሏል። ብልህ ያለፈውን አይረሳም እንዲሉ ከዚህ የጥፋት አዙሪት ለመውጣት አማራ ብልህ መሆን ያለፈውን ማስታወስ አለበት። የኦሮሞማ የጽልመትና የጥላቻ ፖለቲካ አራማጆች ካዘመቱት ጸረ አማራ ዘረፈጅ ሰራዊት ጋር የአማራ ሕዝብ የሚያደርገው ጦርነት መነሻ ምክንያቱ
ጥልቅ የታሪክ መሰረት ያለው የባህልና የርዕዮተ ዓለም ጦርነት መሆኑንም ለዓይን ቅጽበትም መረሳት የለበትም እላለሁኝ። አመሰግናለሁ። እናመሰግናለን ፕሮፌሰር።